እግዚአብሔር ይስጣችሁ፣ መድኃኒዓለም ይስጣችሁ። እነዚህ ደግሞ የተገናኞች ልጅ እናት የመቤት እንዳለች ለሀገር የሚተርፉ ቤተክርስቲያን የሚሰሩ ያርጋቸው። እንዲያት እንደ ቅማታቸው ያርጋቸው። Yes. What are we doing today? በዛርጆ ዛሬ ጀምርሽ አትቆጥዩ እንጂ ፓርታን ያልቀጥኛል ብላ አዝና ነው ረጀው ሆናችሁ ብሉ ዳንኤል አትባርኩ በጋራ እንዳትጣሉ ሶስታችሁ ይደርሰዋል በጣም ማረግላችኋለሁ እየበላችሁ ደግሞ እየጠጣችሁ ደረቁም ይበላል እኮ ሰርገኛ ደረቅ ሲበላ ክራይኔ መቀበጫ ነው እንደዚህ ልቀቀው ወግድ ተነሱ እሺ ያሎ አረጣው ነው የሚነሳው እዚያ ላይ ግን ገና ነኝ ደግሞ ተቆረጥኩ ወዲያ ውረድ ከዚህ በኋላ መውሰድ ስራ እዚያኛው ላይ ኧረ ምንም አያስፈልግም። ከትሮ ሀገራት የጎሽረት እናንተ ነበራችሁ ቤት አለ የቁጥ በየመርዝ እሱን يواركم يكدس المزارات رزقكم الزيار كوريا فارقوا أبونا لمسامير Nada,
ለምን አድርገን ይሄንን የምንሰራውን ስራውት በቀለበት ተዳሩ ተባለ። የምን ችግር አለብን? ትክክል በቀለበት ተዳረ። እዚቹ መንደራችን ሆነ በቀለበት ነው የተዳረ። ዛሬውን በግ ተባለች፣ በግ ታረደ። አሁን ይሄ በግ የታረደው በግ መረቁንም ሙት ስጋውንም ሙት ወደስ ማለቱ ያለው በሬና ላም ደግሞ ለልጅ ይተርፋል። እና ይሄንን ነገር እግዚአብሔር እንዳለ መድኃኒዓለም እንዳለ እና አጥንተን ለመድ ያብቃን። ሀብታችን ደግሞ መሬቱን ለመነው እየተቀነሰ ስለሚሄድ ለልጅ ልጃችን ሀብታችን ገንዘብ ታለም ገንዘባችን እንዲጠቅም ያርገው እንጂ ዝም ብለን ግርግር ስንኖር አጉል ሙና ባህል ተይዞ እና ለዚህ ነገር ሁሉም ተመቻችተን ለመኖር ያብቃን። እግዚአብሔር ይስጣችሁ፣ መድኃኒዓለም ይስጣችሁ። እነዚህ ደግሞ የተገናኞች ልጅ እናት የመቤት እንዳለች ለሀገር የሚተርፉ በተክሲያን የሚሰሩ ያርጋቸው። እንዴት እንደቅማታቸው ያርጋቸው። እንዴት ነው ታውታላችሁ? እንግዲህ እዚህ ቤት ሸጎች ናቸው፣ ያበላሉ ያጠጣሉ እንጂ የፈለገው ነገር ቢሆን የተንኮል ቤት አይደለም። የእውነትዮ ሰዎች ናቸው። የእውነትዮ የተባሉ ያያልንገር ልጆች ናቸው። የተለይ ጀምሮ የአባ መንግስት ቅዱስ ናቸው፣ የቅዱስ ዘር ናቸው። አሁንም ያለው ቅዱስ ናቸው። ቅዱስ ያርጋችሁ። የተገናኘውንም ከዚህም የሄደችትን ልጅ ከዚያም የመጣውን ልጅ አመቻይቶ ደግሞ ለዚህ እንዳይባል ያድርጋችሁ። አገሩን ታገር በላይ ያውለው። ፈንታነ እግዚአብሔር ይስጥህ እግዚአብሔር ይስጣችሁ። ገድ የለም ስሙ ይቅርበት እና እግዚአብሔር ይስጣችሁ፣ መድኃኒዓለም ይስጣችሁ። አያችሁ ደግሞ አንተ ትንሽ ቆይተን እውነቴን ነው አገሩን ታገር በላይ ተው ለመና ላይ ያውለው ብያለሁ። አሁን ስምን እየሰማነው ነው፣ ሁኔታን እየሰማነው ነው። እዚህ ላይ ይሄ ልጅ በደንብ እየቀረጠኝ ነው፣ እያየኝ ነው። እሱም ያኛል፣ እኔም ያውለው ይሄም የሚቀረጥበት ያኛል። ያንተን አንገት ያንተን ድምጥ ደግሞ እዚህ ሌማቱ መሃል እንደው ያድርገኝ እግዚአብሔር። ምረቀው ሲያልቅ ነው የምልህ። ለምን ሲባል ትናፍቀኛለህ፣ ደስ ትላለህ። ጭም የለህ፣ ተንኮል የለህ፣ ምንም ንክች የለህም። የትም ቢባል የለም። የፈንታሌ ልጅ ቅዱሱ ለምን እንዳመጣጡ ሁሉንም ቢሆን ለእርቅም ሆነ ለምናምን እያዘጋጀ እያቀረብክ ቤታችን ላይ በሞባይል በምናምን ስሰማ ደስ ይለኛል። ምን ፈልገህ ይህንን ነው
ሌላ ነገር አንፈልግም። እኛ የምንፈልገው አሁንም የሚጫወትን የሚያመርትን ምን የሚልን የምንፈልገውና አንድ እንደ እያደረጋችሁ ለመኖር ያብቃን። እግዚአብሔር በየቤቱ በየጉልጥብቱ ያኑረው። ለዚህ ለዝንቅርን በዝንቅር አባልን በአባል ባነደር ለመኖር ያብቃን። ዘር አውጡ። እንዲያው እናት የመቤት እንዳለች ላም በሬ የሚዘጭበት መስክ ላይ እንድትዘጩ ያድርጋችሁ። ቅድም ነገሩኝ። የነገሰ መኮንን ልጅ ነው ያሉኝ። የኔ ያጎቴ ልጅ ነው ይሄ ልጅ። እዚህም እነዚሁ ቅድም ጀምሬ ፈንታና ባልንገርን ተናግሬያለሁ። ቦገና ይኸው እንግዲህ የትም ማለትም ከብታቸውን ቢተያዩ ከብታቸው የሚውሉበት ላይ ላሞች የሚጠጡበት ላይ ነው የተገናኙን ልጆች እና ዳር ያውጠው የእኛም ቤት የነዚህም ቤት እንዴት እንደተፈላለጉ እኔ እንዲያው እውነቴን ነው። አምጩም እንዴት አድርጎ እንዳማጣና እንዳገናኛቸው ደግ ሰው ነው። ደግ ለደግ ነው የተገናኙ። እነዚያም ደግ ናቸው፣ እኔም ደግ ናቸው። ምንም የሌለባቸው አውቅ የሌለባቸው እውነቴን ነው። እውነት ነው የምናገር እንጂ ውሸት የለብኝም። ለምን ቢባል እዚህ ያለ ውሸት፣ እዚህ ያለ ሐሰት፣ እዚህ ያለ ተንኮል፣ እዚህ ያለ ሰርቆት እኛ ቤትም ቸኮል ደርሰ ቤት የለም። መብራት የቸኮል ቤት የለብንም፣ ምንም የለብንም። እዚህ ተመጣው ነው የሰማው እና አሁን ይህን ነገር ዳር ያውጣልን። ይህን ነገር የደስታ ዳር ወጥቶ ቤታቸው ላይ ሁለመናቸውን እንድንበላ እንድንጠጣ ያርግልን በሉልኝ። እውነት ያርገው በሉ እውነት ያርግልን። የእውነት ደስታ ያድርግልን። የእውነት ደስታ ያርግላችሁ። ፈንታነህ ተባረክ። ብሩክ ነው የተባረከው የተቀደስከው ልጅ ብሩክ ለሁሉም ለትንሽ ለትልቁ የምትታዘዘው እግዚአብሔር ይስጥህ። ብድር በላሽ ያድርጋቸው። እንዲጠሩ ደግሞ እንዲጠቅምህ ያድርጋቸው። ዘመድ የሚጠይቁ በተስካን የሚከፈክፉ ያድርግልህ። ተባረኩ። እድሜ ይስጣችሁ። ብሩክ ነው ዘመድ በዘመድ ላይ ነው ወገን። እግዚአብሔር ይስጣችሁ። ወንድም እግዚአብሔር ይስጣችሁ። እግዚአብሔር ያቆያችሁ። እንደዚህ ዘወትር የሚያበሉ የሚያጠጡ ዘሮች ያድርጋቸው። በቸር ወጥተው መቸር ይመለሱ። በቦገና በጥጋጅ ይዘጩበት። እግዚአብሔር ይስጥልን። ተባረኩ። እድሜ ይስጣችሁ። ብሩክ ሁኑ። እውነት ያድርግልን። የእውነት ደስታ ያድርገው። አባ ወደ እናንተ መርጀራ አባከመት እናንተ በሉ ተባረኩ። እግዚአብሔር ያርጋችሁ። እውነት ያርገው። ደስታው ደስታ ይጨምርልን። እግዚአብሔር ይስጥልን። አያችሁት? የመጽሐፉ ቃልም እንደዚህ ነው። ወአመሳል ስለስ ከብካብ ኮነ በቃና ዘገሊላ ይላል። የዛን ጊዜ ጌታችን ኢየሱስ ክርስቶስ ተጸዋ በቤተ ከብካብ ይላል። አዎ የዛን ጊዜ ተጠርቶ እንደዚህ ጌታችን ኢየሱስ ክርስቶስ እስመ አልቀ ወይኖሙ አለች። ምን ትበየ ምስሌቺ ያላት የዛን ጊዜ ነው። እንግዲህ አሁን ደግሞ ቀኑ ደግሞ አሁን ዘመኑ ነው ደግሞ አያችሁት? አሁን በዘመን በቃና ዘገሊላ ማለት አሁን ነገ ሚካኤል ማለት ነው። እንደዚያ የተደረገበት ነው እና አያችሁት? ይሄ እግዚአብሔር ይስጥልን። እውነት ያርገው። ደስታው ደስታ ይጨምርልን። ይውለዱ ይክበዱ፣ በቦገና ይዘጩበት። እውነት ያርገው። በቸር ይመለሱ፣ በቸር ይውጡ፣ በቸር ይመለሱ። እግዚአብሔር ይስጥልን። እውነት ያርገው። ደስታው ደስታ ይጨምርልን። እውነት ያርገው። ይህን ቀን ያስተላልፈን። ተባረኮ ተቀደሰ ዘመን ያድርሰን። እግዚአብሔር ይስጥልን። እንደቆማችሁ መልአክ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልን። እውነት ያርገው በሉ። ይማረን ነው የሳለን የቀብነት ማጸን እግዚአብሔር ይማረን ነው የሳለን የቀብነት ማጸን እግዚአብሔር በሰላም ያባሉ በሰላም ያሳድሩን። ሰላማዊ ነገር ይዘዙልን። እግዚአብሔር ይስጥልን። ተባረኩ። የእውነት ያድርግልን። ተባረኩ። ኩሩ ጸጋው የተመረቀው ወራኬ ደግሞ እንደዚሁ ደግሞ በልጆች ላይ በበሪት ላይ ያሳድርልን። እግዚአብሔር ከተባረከ ከተቀደሰ ዘመን ያደሰን። ያው እንግዲህ ፋሲካ ለካ ዛሬ ናት እናንተ። እኔ ደግሞ ወርሃ ጾም ከተጾመ በኋላ ነበር የምትገኝ ፋሲካ መስሎኝ ነበር። ለካ ንብረት ላለው ሰው ሁልጊዜም ፋሲካ ነው ማለት ነው። ንብረት ለሌለው አንተን መቼም ሁልጊዜ ፋሲካ ነው። አንተ መቼም ይቺ ቅድም እንደመጣው ፀሐይ ፍግግ ተነበረ እዚህ ግዲ። አሁን እንግዲህ ጨለመች። እንግዲህ ተጨለመ፣ ጉልበት የለንም። ያው በብርሃን ወደ ቤታችን መርን ያለብንና እግዚአብሔር አምላክ ደግሞ ቀኑን አማን ገበያውን ጥጋብ ያድርግልን። ከተባረከ ከተቀደሰ ዘመን ያድርስልን። ኢትዮጵያን ጽኑ ሰላም ያድርግልን። ጎጃምን ይባርክልን፣ ይቀድስልን። ጎጃም ታማ ተጨንቃ
ተቸግራለችና እስቲ ምሕረቱን ይላክላት። ሶስቱ ሥላሴ ምሕረቱን ይላኩላት። እስቲ እርቀ ሰላምን ለማስገን ያብቃን። ተባረኩ ሩኩኑ የእውነት ያድርግልን። እንደዚሁ ደግሞ እኒህ ልጆች ደግሞ እንደዚህ ለአባት ለእናት ተመችተው ደግሞ እንደዚህ የሚጋግሩ የሚገብሩ የሚቀቅሉ አገር የሚረዱ ያድርጋቸው። ቤተክርስቲያን የሚከፈክፉ እናት አባታቸውን የሚረዱ ሲጦራቸው ወደየት አቤት ሲልኳቸው ወዴት ብለው ደግሞ እንዲታዘዙ ያድርግልን። ክብሩ ጸጋውን ያድርልን። ንብረት ካለ ምን አሉ እንደሚሄደው እንዲህ ነው እንጂ ንብረት የሌለው ሁሉ ንብረት ይስጠው። በንብረት ላይ ነው ሁሉ ነገር የሚደረግና እና እግዚአብሔር ፀሐይ ተባረኪ ቡሩኩኝ አንቺ ማተጂበት አንቺ ማትለፊበት የለምና እግዚአብሔር አሁንም እንደዚሁ ደግሞ ማይጸንሽ ይባርክልሽ። እነዚህ ልጆች ደግሞ ይባረኩልሽ ይቀደሱልሽ። እግዚአብሔር ደግሞ እውነት ያድርግልን። የተመረቀውን ወራኬ ደግሞ እንደዚሁ በልጆች ላይ ያሳድርልን። እግዚአብሔር ቀበሌ ያሳርገው። አቡነ ዘበሰማያት ላለው በገብ የተደረገውን እግዚአብሔር ታማሰራቲያት እግዚአብሔር የእውነት ያድርገው።